ማነው? እሺ እንከፍታለን። ምንድን ማነው? ቅድስት ምንድን ነው? ማን የመጣው? ክፍሎቹን ነበሩ። አቶ ዝና የአበበ ደንበሳ ልጅ እንግዲህ በሉላን ሲያሰቃዩ ኖሮ ሉላን ዛሬ በራሷ መንገድ ጥላው ስትሄድ ደግሞ እዛ አንዲት ምስኪን ደግሞ የስራ ፍለጋዋን ወደ አረብ ሀገር ለመሰደድ ጉዞ የጀመረች አንዲት ምስኪን እንግዲህ አግተው አስቀምጠው በሚገርም ሁኔታ እሷን ደግሞ አሁን እያሰቃያት ይገኛል። በሰውነት ክፋትን ከሰውነት አውሬነትን ያየንበት እንግዲህ ዝና ዛሬ ደግሞ እችን ምስኪን ወደ አረብ ሀገር ሰደዳለሁኝ፣ ለቤተሰቦቹ የተሻለ ህይወትን አመጣለሁኝ፣ ለራሴም ደግሞ የተሻለ ኑሮ እኖራለሁኝ ነገን በተስፋ ብላ መንገድ የጀመረች አንዲት ምስኪን ህይወት እንግዲህ መንገድ ላይ ያስቀርተው እያሰቃዩት ይገኛሉ። እሷን ማሰቃየት ብቻ ሳይሆን ቤተሰቦቿ ያላትን ሀብታቸውን ንብረታቸውን ሁሉ ከዛሬ ነገ እንለቃታለን እያሉ ያላቸውን ንብረት ሁሉ አሽጠው ተቀብለው ጨርሰዋል። እንግዲህ አንዳንድ ደላላዎች አምጥተው እንደዚህ አይነት ለስራ ብለው ይቀበላሉ። ከዛ በኋላ ወደ እገታ ያዞሩና እንግዲህ ልንገላት ነው፣ አሁን ልንቆርጣት ነው፣ አሁን ልትሞት ነው፣ ትንሽ ደቂቃ ቀረ፣ ሰዓታት ቀሯት፣ አሁን ሄደች፣ አሁን ተመለሰች እያሉ ለቤተሰቦቻቸው እንግዲህ ስልክ እያስደወሉ እችን ልጅ አሁን የወንድሞቿ የቤተሰብ ሞላ ቤተሰቡ ከዛሬ ነገ እንለቅላችኋለን በማለት ያላቸውን ንብረት ሁሉ ተቀብለው ጨርሰዋቸዋል። አሁን ደግሞ ገንዘባቸውን በሚፈልጉት ልክ ከተቀበሉ በኋላ እንግዲህ አምጥቶ ዝና ቤት አስቀምጧታል ማለት ነው። ዝናም እንግዲህ ያመጣት እዛም የሚገርመው ያኛው ዋናው ኃላፊ ሁኔታውን ሲያየው እንደወደዳትና አይኑ እንዳሳረፈባት ሲያይ እሱ ደግሞ ለራሱ ሁሉም ለራሴ ነውና እንግዲህ ወደ ራሱ ቤት አምጥቷታል ማለት ነው። ማምጣቱን ብቻ አይደለም እንግዲህ አምጥቶ እዚህ ጋር ከዛሬ ነገ እያስጨነቃት ነው የሚገኘው። እሷም ደግሞ ህይወቴን ከምታበላሸው እባክህን፣ አለበለዚያ ደግሞ አሁንም ገንዘብ ከሆነ የምፈልገው ገንዘብ ልስጥህ፣ እባክህ አታርክሰኝ፣ አታውርደኝ እያለች እየተማጸነችው ነው። እሱም ደግሞ ምን አባሽንስ የኔን ሆር ለማባባት ብለሽ ከሆነ ይሄን አማርኛ የምትጠቀሚው ተሳስተሻል። እኔን አታውቂኝም። እኔ እኮ ዝና ነኝ። ለሰው ህይወት ምንም አይነት ነገር አይደንጠኝም። ሲቀጥል ደግሞ በዚህ ምድር ላይ ስትኖሪ አዛኝ መሆን አይጠበቅብሽም። አዛኝ ነገር ከሆንሽማ ህይወት ትፈትንሻለች። ስለዚህ አንቺ ገንዘብን ብቻ ነው መውደድና ማፍቀር ያለብሽ። ከዛ ውጪ ከኔ ጋር ስትኖር ደግሞ ሀብት አለኝ፣ ንብረት አለኝ፣ ገንዘብ አለኝ፣ ተንቀባረሽ የምኖረው ምንም የሚጎልብሽ ነገር የለም። ትበያለሽ፣ ትጠጫለሽ፣ ግን ከቤት መውጣት አይታሰብም እያላት ነበርና እንዴ እኔ ሳልፈቅድ እኔ ሳልወድ በምን ሂሳብ ነው እንደዛ ልታደርግ የምትችለው እያለችው ነበርና አንቺ ወደርሽም አልወደርሽም እሱ ጉዳይ አይደለም፣ ግዴታ ከኔ ጋር ትኖሪያለሽ እንግዲህ ሲሉ እንግዲህ ሲያስፈራራት ከርሟል። በመጨረሻም ዛሬ እንግዲህ ቅምጤ ነሽ፣ ካሁን በኋላ ተቀማጭ ነሽ፣ ሉላ ግን መሞት አለባት፣ የሉላን ቁርጥ ያወኩለታ ሚስት ያርጊ ቤት ያስገባሻለሁ፣ ያ ማለት አልጋ ይቀየርልሽና አልጋ ወደዛ ትገቢያለሽ፣ አጠቃላይ ከኔ ጋር መኖር ትጀምሪያለሽ ማለት ነው። በዛ ላይ በቃ ሰርተሽ ለኔ ታቀርቢያለሽ፣ በዛ መልኩ እንቀጥላለን። ግን መጀመሪያ ሉላ የሆነ ነገር ላይ መድረስ አለባት፣ መሞት አለባት እያለ እንግዲህ የዛተ ነው። በመጨረሻም እንግዲህ ዛሬ ከራሷ መጥቶ እደፍርሻለሁኝ ብሏት እንግዲህ እየተማጸነች ነው የምትገኘው። እሱም ደግሞ እንግዲህ ሱሪውን ዝቅ አድርጎ ሱሪውን ሊፈታ ቀበቶውን እያላላ ይገኛል ቤተሰቦቻችን። እሷም እንግዲህ በጭንቀትና በፍርሃት እሪ እያለች እየተማጸነችው ትገኛለች። ግን ዝና የሚያዝን ሰው ወይም እንደዚህ በተማጽኖ የሚበረታ ሰው አይደለም። በጣም መጥፎ አደገኛ ሰው ነው ቤተሰቦቻችን። ብቻ ግን ነገሩን እሷም መማጸኗን አላቆመችም፣ ግን አይሰማትም። የሚገርመው ነገር እሱ መስሚያው ጥጥ ስለሆነ በምንም ሁኔታ የሚሰማት አይደለም ሰውየው ቤተሰቦቼ። እሷም ግን መማጸኗን አልተወችም። ሲቀጥል እባክህ ብር ከሆነ የምትፈልገው ብር ደግሞ ላስጨምርልህ፣ እስኪ ካላቸው ደግሞ ይፈልጉ እያለችው ነበረ። አይ ብርማ እኮ ልከዋል፣ የምንፈልገውን 500 ሺህ ብር ነበረ ልከውልናል። ስለዚህ ካሁን በኋላ ብሩን አይደለም የማልፈልግሽ ቢሆንማ
ብሩ እንደተከፈለ እኮ አስወጥቼ ለቅሽ ነበር። ሲቀጥል ደግሞ ካሌብ አይኑ እንዳሳረፈብሽ አይቼሽ ነው ያየሁሽ ያመጣሁሽ እዚህ እያላት ነበረ። ኦኬ ከነብር አስመልጦ ለጅብ ማለት ነው እያለችው ነበረ። እና እንዴ እኔ ጅብ ልትይ ነው እንዳንቺ አንበሳ ነኝ እንጂ እኔ ምን ጅብ ነኝ ደግሞ እያላት ነበረና አይ ጅብ ምን ይላል መሰለህ አባቴ አለችው። ጅብ እና አንበሳ ከጅብ አንበሳ ይሻላል። ምክንያቱም አንበሳ ሳይገል አይበላም ማለት መግደሉን ነፍሱን መውጣቱን ሳያቅ አይበላም፣ ምክንያቱም አያሰቃይም። ጅብ ግን ከነ ነፍሱ ይበላል አለችው ማለት ነው። በሚገርም ሁኔታ በጣም ነው የገረመኝና እሱም እኔ አንቺ ተረተሽን አታውሪ ምናምን ብሎ እንግዲህ ገላመጣት እና እሷ ምንድነው ያኛው ሰውዬ ምናልባት ብቻ አራርቶ የሆነ ብቻ እንትን ብሏልና ዝና ግን ይሄው እንግዲህ ሊያሰቃያት እየፈለገ ነው ቤተሰቦቻችን። እሷም እንግዲህ በምሬት በስቃይ ውስጥ ትገኛለች። እንግዲህ የሆነ ምክንያት ተፈጥሮ ፈጣሪ ያትርፋት ነው ልንል የምንችለው እንግዲህ ወይ ማለት ምናልባት ብሩክ አባሯት ከል እያለ ብመጣስ እና ያው እንደዛ ከደረሰችባቸው ምናልባት እሱም ደንግጦ ትቷት ሊሄድ ይችላል የሚል ሀሳብ አለን። ምናልባት አንድ ቀን ደግሞ እግዚአብሔር ያው አሁን ደግሞ ሞገስ እና መድብል ክስ ምናምን እንትን እያሉ ስለሆነ እነሱ እንደዛ ክሱን ካጧጧፉት ደግሞ የተሻለ ሊሆን ይችላል። ማለት ምናልባት ህግ ደርሶላት ለማምለጥ እድል ሊኖራት ይችላል እንላለን ቤተሰቦቻችን። ሌላው እንግዲህ ማህሌትን ያው ሂጂ ብሎ ወደ ብሩክ ቤት ሰዷታል ዝና። በመጨረሻም ሄዳለች። ሄዳም እንግዲህ እዛው ቤት ደርሳለች፣ ቆርቆራ ገብታለች። ብሩክም በጣም እንደነገጠው፣ ከብሩክ በላይ ደግሞ ቅድስት በጣም እንደነገጠችው፣ ምክንያቱም ምንም ያላሰበችው ነገር ስለሆነ ያን ሁሉ በደል ያን ሁሉ ስቃይ አደርሳ በመጨረሻ እንግዲህ መታ ደግሞ ቤት ይቅርታ ብላ እግሩ ስር ትደፋ ነው። ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን ምን መጣ ይሆናል ቤተሰቦቻችን። እስከዛ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። በያላችሁበት ሰላምታችን ይድረሳችሁ ቤተሰቦቻችን። ሁሌም አብራችሁ ስለሆናችሁ እናመሰግናለን። የሞገስ ጉዳይ ደግሞ በጣም ትንሽ የተወሳሰበ ሆኗል። እንግዲህ ሉላን በጣም እየተሰቃየች ነው የምትገኘው። እንግዲህ በጭንቀት ራሷን እስከ መሳት ድረስ ደርሳለች። እንግዲህ አይታችሁታል። ጠበቃው ድጋሚ ቤት ውስጥ መጥቶ ያን ያክል ጭንቀት እያደረሰባት ነበረ። በቃ ምን እንደሚባል በቃ ካሁን በኋላ ስቃይ በቃናል ምናምን እያላት ነበር ሞገስም ሉላንና ምን ነው እዛው ዝና ጋር ይሻለኝ ነበረ ብላለች ማለት ነው። እንዴ ምን ነው ይሄን ያክል እያላት ነው። እሷም እንግዲህ ለመናገር አልደፈረችም። ዝሮ ግን እውነታው ከእውነታ የትም ስለማይሽሽ ግዴታ መናገር አለባት ነው የምለው። ሉላ ግዴታ ተናግራ ነገርዮሹ መፍትሄ ማግኘት አለበት። አለበለዚያ ግን የማይሆን ነው ማለት ነው። ሌላዋ እንግዲህ ኤፍራታ ነች። ኤፍራታ ያው ማህሌትን ከቤት አስወጥታ ድራሽ አባቷ ጥፍታታለች። ጀግንነቷ ተመችቶኛል። እሷም ደግሞ በነፃነት ገብታ እየወጣች ነው። ሲቀጥል ደግሞ ከነ መድብል ጋርም ተገናኝቶ አንዳንድ ነገሮችን ለማውራት በጣም ለሷ ሰፊ ቻንስ አመቻችቶላታል። ቤተሰቦች ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ ብያላችሁበት። ባይ ባይ። ወዳችኋለሁ።